ሰላም ውድ ልጆች እንደምን አላችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ እንግዲህ በሌላ ክፍል ብቅ ብያለሁ። ሁለት ቪዲዮዎችን ሰርቻለሁ። እንግዲህ ሶስተኛ እንዲሆን ብዙ ጊዜ ይሄኛው አጭር ቪዲዮ ነው። ብዙዎቹ ሲቃወሙ ከምንሰማቸው ነገሮች አንዱ በፊት ቀሲስ ሄኖክ ከዚህ በፊት ቪዲዮ ሰርቼበታለሁ። ተማሪያም አለባት ከሚባሉ መንፈስ አንዱ የራሄል መንፈስ ነው። አሁን ደግሞ ብዙ በሚዲያም ወጥተው የሚቃወሙ የምንሰማቸው አሉ። ተማሪያም እንግዲህ ፋይናሊ ጠቋር መንፈስ አለባት ብለው ደምድመዋል ማለት ነው። እና ብዙዎቻችሁ መምህር ግርማን ተከታተላላችሁ እና መምህር ግርማ ብዙ ጊዜ ስለ ጠቋር መንፈስ አሰራር ምን ያህል መንፈሳዊ እንደሚመስል ትንቢት እንደሚያናግር የተለያዩ ነገሮችን ያስረዳሉ። እና እንግዲህ እነዚህም ሰዎች ይሄንን ትምህርት ወደ እሷ እያዞሩ ይሄን ትምህርት ሲሰጥ ይስተዋላል። መምህር ግርማ ስለ ጠቋር መንፈስ በመጽሐፋቸው አስቀምጠዋል። ጠቋር መንፈስ ይሄ ራሱ ስሙ ስለ ዛር መንፈስ ሲያስተምሩ መጽሐፋቸው ላይ የምታገኙት ነው። የቁጥር 1 መጽሐፍ ላይ ዛር መንፈሶች፣ አጋንንቶች ወይም ሰይጣኖች የንግስና ስም አላቸው እና ይህ ጠቋር ራሱ ስሙ ከንግስናዎቹ ስም አንዱ መካከል እንደሆነ እሳቸው የሚያስረዳሉ ማለት ነው። እና ስለ ዛር መንፈስ ዲፕሊ ስንገባ በተለይ እነዚህ ሰዎች ዲስኳሊፋይ ከሚያደርጋቸው ነገር አንዱ ዛር መንፈስ ከዚህ በፊትም ፖስት ያደረኩት ቪዲዮ ያያችሁ ታስታውሳላችሁ። መምህር ገብረ መስቀል ሲያስተምሩ ማለት ነው ዛር መንፈስ እንዲመጣ ዛር መንፈስ እንዲወርድ መጀመሪያ ምን ያስፈልጋል? ዛር መንፈስ እንዲመጣ እንዲወርድ ቡና መቆላት አለበት። ቡና ካልተቆላ ዛር መንፈስ አይወርድም። እንግዲህ እና ብዙዎቻችሁ እንደምታውቁት ደግሞ ተማሪያም ከምትቃወማቸው ነገሮች አንዱ ቡና ነው። ስለዚህ እነዚህ ሰዎች ብዙ ያላስተዋሉት ነገር አለ። በእርግጥ ከብዙዎቹ የምትረዱት ብዙዎቹ ወደ ሀገር ቤት ጠቅልለው ገብተው ከሷ ጋር ሙሉ አገልግሎት የሚሰጡ ናቸው እና በተለያየ ምክንያት አለመስማማት ሲኖር የተለያዩ ችግሮች ሲፈጠሩ ብዙ አይነት ነገሮች ሲናገሩ እንሰማለን እና እናስተውላለን። እና ዞሮ ይህ ጠቋር መንፈስ የንግስና ስሙ እንደሆነ አባታችንም በመጽሐፋቸው ላይ አስቀምጦታል። እና ይህ እነሱ የሚሳሳቱት ነገር ምንድነው? አለባት ከተባለ እሷ እንግዲህ ቡና ግጥም አድርጋ መጣት አለባት ማለት ነው። ስለዚህ ያንን ቪዲዮ እንግዲህ ስትጠጣ ስታስፈላ እሱን ቪዲዮ ሰብስበው ያምጡልንና ከዛ ያን ጊዜ መንፈሱ አለባት ብለን እናምናለን። እና እኔ በጣም ትንሽ ቅር የሚለኝ አሁን እነዚህ ሰዎች አብረዋት ያገለገሉ ናቸውና ተቃውሞ ሲያሰሙ መስማት እፈልጋለሁ። ምክንያቱም አብረው ስለሆኑ ማለት ነው፣ አብረው ጊዜ ስላሳለፉ። ነገር ግን በጣም በሚያሳዝን ሁኔታ ስድብ ነው የሚቀናቸው ብዙዎቹ። ለመሳደብ አጸያፊ ቃላቶች ነውና ለመስማት ራሱ ምንም የሚጋብዙ አይደሉም። ስለዚህ ይሄ ነው ጠቋር መንፈስ አለባት ብዙ ጊዜ የሚሉ ሰዎች እንደውም እነሱ ነው አለባቸው ብዬ የምገምተው ወደ እነሱ ያዞራል። እና ብዙ ሰው ስላልነቃ ብዙ ሰው ስለሚቃወማት ብዙ ሰው ስለሚሰድባት እነዚህ ሰዎች የበለጠ ደግሞ መቃወማቸው ተደማጭነት ስለሚያስገኛቸው ነው። ግን ዞሮ ይሄ የንግስና ስሙ ዛር መንፈሶች እንግዲህ አንድ ዛር መንፈስ ተማሪያም በቃ በደንብ ቡና ግጥም አድርጋ ልትጠጣ እንደሚገባና ስትጠጣ ያለው ቪዲዮ ደግሞ ያሳዩንና እንግዲህ ጠቋር መሆኑን እንድናምንላቸው ማለት ነው። እና ይሄ ነው። በቀጣይ ቪዲዮ እንግዲህ ቀጣዩን ፓርት ለመስራት እሞክራለሁ ማለት ነው። ዋናው የቤቱ ጉዳይ እስካሁን አልሰራሁትም። ስለዚህ በተመቻቸ አጋጣሚ እሱን ለመስራት እሞክራለሁ። ሌላም ሀሳብ ካለ በጣም አስገባኝ ማለት ነው። ለዛሬው ይሄ ነው። እንግዲህ ዛር መንፈስ ቡና ካልተቆላ እንደማይወርድ እነዚህ ሰዎች ሊያስተውሉ ይገባል። ጠቋር የሚባል ስም ሰምተው በቃ ዝም ብሎ በየሚዲያው ጠቋር እያሉ ይለፈልፋሉና ይሄን ነገር እንዲያስተውሉ ልብ ሊሉ ያስፈልጋል ማለት ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። በቀጣይ እንገናኛለን።